ወያላ አመለጥከኛ ያገር ጉዳይኒ በወጣው አመለጥከኛ ዛሬ ፍሬው ተጎዳ ብል አመለጥከኛ ወያላው እኔ ሀገር ጉዳይ ገጥሞ ሀገር ይበልጣል ብዬ ነው እንጂ ማለት ነው አሳያለሁ ወያላ እንዲ የምትቀጥል መስሎሃል እንደዚህ አሳያለሁ እኔ እኮ ወይኔ ችግር የለም አሳያለሁ የመድፈኛው ቤተሰብ 3 ነጥብ ኤዜ ምን አይነት ጽድት ያለ ጎል ነው ያገባችሁ ለነገሩ ላንቺ ኖርማል ነው ሀቨርሳችን አሲስት አርገሽ ወጣሽ ኤዜያችን አግብተሽ ወጣሽ የውሻቁ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን ቻምፒየንስ ሊግ ሲጨመር 8 ጨዋታ ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት ገባ አይደለ ዋናው 3 ነጥብ ነው 2-3 ጎል ብናገባ ደስ ይለን ነበር ግን ብዙ ቻንስ ራሱ መፍጠር አልቻልንም ተረዳሽኝ አይደለ ሴት ፒሱን ግን እንዴት ነው አየኸው ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት ተመቸህ ከቦክስ ውጪ ኤዜ እንዳያገኝህ አራት በረኛ ብታመጣ ምንም ለውጥ አታመጣም ቢያር ዘገነርስ ዋናው 3 ነጥብ ነው ሲቲ እንዲያሸንፍ ነው መቋጠር ያለብን ለምን ተጫዋች ሌላ ጨዋታ ይጨመርለት እና ገባን እኛ እዚህ ዋንጫ ውስጥ የለም ተረዳኝ አይደል ደሞ ቸልሲ ደሞ ይሄን ዋንጫ በልቶት ደሞ ካምፕ የተሻለ ነው ይበላል ሲቲ ነው መብላት ያለበት ገባር ለሁለት እንካፈላለን ነው የሚልሽ ተረዳኝ ይመችሽ ገነርስ መድፈኛው ባክ ቱ ቶፕ ኦፍ ዘ ሊግ መቼ ማንመለስ መስሎ ነበር ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ አንተ ዱቄት ዌር ዘ ገነርስ ጌት ኢን አይ ማንቸስተር ሲቲ እንደው አመጣ እድሜ ልክህን አመጥ ያቺን 7 ደቂቃ እንዴት እንደሆንኩ እኔ ነኝ ማለት ምን እንደሆነ ይሄንን ስታይ ራያ ያገባው ነው የሚመስልህ ግን አይደለም ህዝብ በአንተ ምክንያት ተጨንቆ በዚህ ልክ ነው አንድን ጎል እያጣጣምን ያለን 9 ነጥብ ቅንጦት በነበረበት ጊዜማ ተዝናንተን ነበረ ጎል ሲገባ ፏ እያለ ነበር ጣልክ ብለን አሁን ተመልከት ራያ ጎል ሲገባ የሮጦ ሩጫ ለ9 ነው ያዙት ወደ ላይ ሊወጣ ማለት ነው ጣራው ላይ ይወጣሉ ብሎ ማለት ነው ለማንኛውም ኢዜ ያኔ መሰለ ጎል እና ለዛች ምርጥ ጎል ኢዜ በጣም ነው እናመሰግነው ብራዘር ማዱኬ ጥንቦ ግሞ ሳካ መጣ በ10 ደቂቃ ውስጥ ያደረገውን ነገር ካየው በኋላ ነው ማዱኬ እየተጫወትክብን እንደሆነ ያወቁት ማለት ነው ለማንኛውም ገነርስ በደንብ ኮፕሊንግ አድርጉ ይመቻል ተመልሰዋል እንደምንም ብለው ተመልሰዋል አው ፉክክር ይኖረው ቀጣይ ሲቲ ከዛ እናንተ ቀጣይ ሲቲ በቃ ፉክክር ሲኖረው ደስ ይላለኛም እና አሁን ስፐርስም አርሰናልም ከለንደን አሸንፈው እኛ ነን ይቀርነው ነገ ከሰው በታች አታርጉ እባካችሁ በቃ ኤዜ ግል ማለት ነው ወንጀል ነው ያስቆጠረው ጎል ወንጀል ነው አዎ እናንተ ደግሞ ቴሌግራም ተቀላቀሉ ቴሌግራሙን ተቀላቀሉ ይሄው እኛ ነን ነገር በቃ አሁን እንግዲህ የኛ ነው ተራው ደገነርስ ጨነቃችሁ እንዴ በስቲፉ ብር የገባ ዛሬ ገነርስ የሚገርም ወሳኝ 3 ነጥብ ነው ያሳካ ነው የምሬ ነው የምላችሁ በጣም ወሳኝ የሚባለው 3 ነጥብ አሳክተናል ኦዴጋርድ እጅግ በጣም ትችላለህ ሂንካፔ ትችላለህ ዛሬ ቡድኑ ምርጥ ነበረ በዛ ራፐር ብቻ ተሰቃየን ማዱኬ አረፍታን ሳካ እንኳን ተመለለ ለውጥ አይታችኋል ሳካ ስትገባ ፎቶ ይበልጧል ከማዱኬ ምሬ ነው የምላችሁ በዛ አጋጣሚ ደግሞ አርጂ ኤንድ ፋሚሊ ሪል ስቴትን በቃ ነግራችኋል ፎሎ አድርጉልኝ እኔ ጨቀጭቃችኋለሁ እኔ ሌላ ጊዜ በደንብ ለጓደኞቼ ምናን ጨቀጭቃችኋለሁ አሁን ደግሞ ለራሴ ፎሎ አድርጉልኝ እስቲ በዚህ ደስታ 100,000 ፎሎወር አስገባን የተባልኩት ገናነን እባካችሁ ሁላችሁም ነው የምላችሁ ይሄንን ቪዲዮ ሼርም ኮፒ ሊንክም ሪፖስትም አድርጉት ፎሎ ያረጋችሁልኝ ወደ ኳሱ ልመለስ ወሳኝ 3 ነጥብ አሳክተናል ገነርስ ኦዴጋርድ ማለት ነው እኔ ዛሬ በቃ በጣም የሳበ የተጫዋች ነው ከምሬ ነው የምላችሁ ኦዴጋርድ ምርጥ ነበር ሂንካፔ ደስ ትላለ ወኔ በጣም ደስ ይላል ሌላ ሐሳብ የሆነብኝ ኢዜ መጎዳቱ ነው ኢዜ ከተጎዳ ብዙ ነገር ይበላሻል ገነርስ ኢዜ ሲሪየስ የሆነ ኢንጁሪ ባልሆነ ኢቭን ሃቨርት ሲኖር የነበረን እንትን ቅንጅታቸው በቃ የሚገርም ነበረ ሶ አሸንፈናል እንቀጥላለን እንዳረሱ ፎሎ ያደርጋችሁልኝ ደህና ናችሁ በቃ ደህና ነን ይሄ ጎል ማለት ነው ለቀሩ ጨዋታው እኮ ይበቃል ግን ችግሩ ምንድነው አሰልጣኝክ ችግር አለበት ሁሌ አንተን ጎል ለማብከን ማለት ነው እንዴ ተወጣጥሮ ነው የጠበቅክ እንዴ ማለት ነው ይችን አንድ ጎል ለማክሸፍ ማለት ነው በቃ ለቆናል ጭንቀቱ ለቆናል በቃ ክሊንሺት አንድ ጎል በቃ ጎል ያስፈልገን ነበር በቃ
ችግር የለውም ሲቲ እዛ ፎከስ እያደረገ ነው እሺ ታውት እዛ ፎከስ ከዛው ጋር ተንገፍልከስ አድርጓል በቃ ጨርሷል አርቴታ ግን ምን ጉር ነህ አርቴታ ዋይት ምን ይሰራል 90 ደቂቃ ማስኩዌራ ምን ሆኗል ጋይስ ምን ሆኗል እኔ እኮ መረጃ አላየሁም ምን ሆኗል ማስኩዌራ ንገሩኝ እስቲ ለምንድን ነው 90 ደቂቃ ዋይት የሚጫወተው ለምንድን ነው ኦዴጋርድ ሳካ ቆኝ ምን አልለቀቀኝም ድንገት አልፏል ልስቅ ነው ግን ትችዋለሁ ስማው ዋናው 3 ነጥብ ነው በቃ ዋናው 3 ነጥብ ነው አረብስማ ካሁን በኋላ ከዚህ ደረጃ እንዳትንቀሳቀሱ እጀሙ ምን አርሰናል ይሁን እባክህን ከዚህ ደረጃ እንዳትንቀሳቀስኝ ያላቅም የፉልሃሙንም ጫውታ ይሁን እንደምንም ብለን ቋጥረንም ይሁን ወተንም ወርደንም ቢሆን ብዙ ጎል እንድታገባ በቃ መሆን አለበት ማግባት አለበት ከዚህ ደረጃ መንቀሳቀስ የለም እኔ አመቱን ሙሉ እዚህ ጋር ነው ላይ የምፈልገው እንዴ እኔ ባለፈ እንዴት ቅስሜ ስብር እንዳለን እኔ ማቋንቶ ሁለተኛ ላይ ሳይው በቃ የምሪን ነው ምላችሁ አንጀቴን ቆስል ያለው ሁለተኛ ላይ ሳይው አልፈልግም በቃ እኔ እዚህ ቦታ ነው ማየት እንፈልገው የምሪን ነው ምላችሁ እንዴ ከሲቲ አስቀድመን ጫዋታዎችን የመጫወት እድል አጋጥሞናል ከዛ በኋላ ሴኪዩር አድርገን በደንብ መግፋት አለብን ወደፊት ሲቲ ጫዋታውን አሸንፏል ኤፍኤ ካፕ ቀጣይ ፍጻሜ አንድ ጫዋታ ይኖርበታል በደንብ ጫዋታዎች ይደራረቡበታል በእርግጠኝነት ማለት ነው የፋይናሉ ጫዋታ ካደረገ በኋላ ከሁለት ቀን በኋላ ነው የፕሪሚየር ሊጉን ጫዋታ የሚያደርገውና በደንብ መደራረቦች ይኖሩበታል እሱን ብቻ ግን እንዴትም ብለን ሾላል ከንዘንድሮ ጀማው ሻምፒዮን መሆን መቻል አለብን የግዴታ ማለት ነው ጀማው ብቻ ግን ከዚህ ደረጃ ላይ አርሰናል ወርደህ እንዳላይ ለማንኛውም እንኳን ደስ አላችሁ ኮንግራ ጀማው በጫውታው ላይ ማሞገስና ማወደስ መፈልጋችሁ ተጫዋች አሉ አንዱ ሂንካፔ ነው ለብቻው ነው ቪዲዮ መሰራለት በቁጥር 2 አካውንቴ ማለት ነው እዛ ላይ ጠብቁኝ ጀማው ይመቻችሁ ክለቡ ራሱ መግለጫ ሰጠ ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው የሚኬል አርቴታው ሰራዊት ዛሬ ኒካስትልን አስተናግዶ ማለት ነው ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው የበረጄዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም ፍላጎትም የለንም አንችልም ብሏል ፔፕ ጋርዲዮላ ሰላዊት መልእክት ማስተላለፍ ችሏል ማለት ነው ያራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ ሌላ ነገር የለውም ነው በቃ ማሰብ የለብህም አለቀ እሱ ቀድሞ ያገባብኝ ነው ከዛ በፊት ነው መፍጨርጨር ያለብህ ነው ካገባ በኋላ ወደትም ወደዛም ወደዚህም የለም ቻው ቼልሲ ነው ያራዳ ልጆች ማለት ነው ማንኛውም አርሰናል 3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው በሜዳው ጠርቶ ኒውካስትልን ጆሮ ጉንድም ብሎታል ሐሳብ አስተያየታችሁን ኮሜንታን ቁጭ አድርጉ ሼር ኮፒ ሊንክ እንዳይረሳ ይመቻችሁ ያው አሁን መተው ዋንጫው የኛ ነው ሊሉን ነው አንድ ሳምንት ጨጓራችሁ ይረፍ ብለን በለቀቅንላችሁ መታችሁ እንዳጨፍሩብኝ ኒውካስትል ዩናይትድ ከቶተናም ቀጥለ መውረድ ያለበት ክለብ ነው እኔም ብሎ ወንድሜ በየጠሪ አልተሳካም በቃ ነው ያራዳ ልጆች የሸራተን እና የስካይላይት ነገሩ አልሆነም እንግዲህ በቀጣይ በአትሌቲኮ ማድሪድ ጭዌ እንሞክረዋለን እውነት ለመናገር እኔ ጨዋታውን አላየሁትም የፋይት እያየሁኝ ነው የጆኒ ጁጂትሱ ምናምን የሚባሉትን ፋይት እያየሁኝ ነው ግን አርሰናል 1-0 ተጫዋታችሁን ያሸነፋችሁት ያዋጣችኋል ግን አግብቶ ማጠር ያዋጣሃል የሆነ ሰዓት ላይ ባለቀ ደቂቃ ቢገባብህ እኮ ያባከንካቸው ደቂቃዎች ይቆጩሃል በእርግጠኝነት ደግሞ ደቂቃ ገላችኋል ይሄን በ100% መናገር ይችላል አላየሁትም ጭዌውን ግን ደቂቃ ገላችኋል ካገባችሁ በኋላ ከፋይናል የሚያደርስሽ ከሆነ እስቲ ያድርስሽ በእንደዚህ አይነት ጭዌ የምትደርሽ ከሆነ አጨበጭብልሻለሁ እርግጠኝነት ግን የምነግርህ ነገር በዚህ ጭዌሽ ፕሪሚየር ሊግ በላለው ብለህ እንዳታስብ 4 ጨዋታ 5 ጨዋታ ምናምን የቀረው አንድ አግብቼ ዘጋለው እሱ ይሄ ነው መልካም አዳር ከንቲቦኔ አረ እድል ደግሞ እንዴት ነው የምትከላከሉት በዚህ ልክ እንደዚህ ሰው እንዴት ነው የሚከላከሉት ታጭቆ አንደኛ ላይ ያለ ቲም አይደል እንደ ቆይ ቲም ምንድነው ያጫወቱን ከወልቭስ ጋር ነው እንደ ቆይ እንደ ምንድን እንዳለመውረድ የሚጫወት ቲም እኮ ነው ይመስለው እንደ በዚህ ልክ እንደዚህ ጥራ አድርጎ መከላከል ጭራሽ ይባዝ ብሎ ዞቢሜንዴን በስኬል ያስገብቶ ጭራሽ ደብል ፒቮት አድርጎት ያሉትም አስቡት እስኪ ሴንተር ባክ 4 ሴንተር ባክ ይዘ 2 ዲፌንስ ሚድፊልደር ይዘ አረ ወይኔ ምን አይነት አጫወት ነው የሚጫወተው የቲም ምን አይነት አጫወት ዋናው 3 ነጥብ ነው ልትለኝ ይችላል ነገር ግን እንደ ትልቅ ቲም እየተጫወተ አይደለም ቲማችሁ በዚህ ልክ 90 ደቂቃ አንድ ጎል ካገባ በኋላ እኮ ከአቨር ከወጣ በኋላ ምንም አይነት የጨዋታ ሐሳብ እንደሌላችሁ አየን እኮ
በቃ ይሄ ሰውዬ ከፎርስ ናይን ብቻ ነው እዚህ ሰውዬ ሐሳብና አይዲያ ያለው ጌከሬጅ ገብቶ ምን ያደረገው ነገር አለ? እስኪ ምን ያመጣው ነገር አለ? አረ ወይኔ ግን ወይኔ አንድ ባዶ በዚህ በተረገመች ውጤት አንድ ባዶ አልቆጣል። አረ ተርፋቸዋል። ግን ተስፋ የለውም። እርግጠኛውን ይነግራሉ። ደጋፊውን እንዳያችሁት ነው ምን ያክል እንደአዘነ። በዚህ ልክ አንተ 97 ደቂቃ ድረስ እንዲህ ተጨናንቆ ሙሉ ሜዳ ጣጥረጭ ብሎ በሜዳክ እየተጫወትክ አሬ ውርደት ነው በእናት። ለማንኛውም ግን ለጀማው ድረስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ኮንግራ አርሰናል ፋሚሊ፣ ኮንግራ አርሰናል ኒውካስትልን 1-0 በሆነ ውጤት በፈርስት ሃፍ በኢዜ ጎል ማለት ነው ማሸነፍ ችሏል ማለት ነው። እንኳን ደስ አላችሁ። እጅግ በጣም ግን እውነት የሚያሳቅቅ ጨዋታ ነበር። እኔ በተለይ አርቴታ እንዴት እንዳሳዘነኝ በእውነት ነው የምላችሁ። አርቴታ አይኑን አይታችሁታል። ጨዋታው እስካለቀ በኋላ ደስታውን ስታዩት እውነት እንዴት ተሳቆ እንደነበር እውነት ነው የምላችሁ። ደጋፊው ራሱ እንዴት ነው የሚያሳዝኑት እውነት ነው የምላችሁ። ለማንኛውም እጅግ በጣም ደስ ብሎኛል። ኮንግራ ይማቻችሁ ከምር ነው የምላችሁ። ምክንያቱም ይሄ ጨዋታ በቃ የግድ ነበር፣ የሞት ሽረ ጨዋታ ነበር። ዋናው 3 ፖይንት ናት። ግን ቅድም እንደተናገርኩት ከኤቨሬጅ ኢዜ ጎል በኋላ ፈርስት ሃፍ ላይ በደንብ ማጥቃት ነበረበት አርሰናል። ያው እንደዚህ ነው ሁሌም አንድ ጎል አስቆጥረ ልትተማመን አትችልም ምናምን እንደሚፈጠር። በተለይ ደግሞ የዊሳ ጎል መቆጠር የሚችል ኳስ ነበር። እውነት ነው የምላችሁ ተርፋችኋል። ዊሳ ውለታ ነው ያላላችሁ። እውነት ነው የምላችሁ። ለማንኛውም ግን አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ። በጣም ስለምንችል 1-0 በቃ ኤዜ በጣም ትችላለህ። ኧረ እኛ ግን እድላችን ምንድነው? እግዚአብሔርን እድላችን በጣም ጥሩ መጫወት የሚጀምር ሰው ይጎዳብናል። ሀቨርዝ ዛሬ ብዙ የአየር ኳሶች በቃ ደስ የሚል ጨዋታ እየተጫወትን የነበርን ሰዎች ኤዜ ተጎዳ፣ ሀቨርዝን ተጎዳ። ሁለት ሰው ግን በጣም ያምራል። 1-0 አሸንፈናቸዋል። በጣም የሚያምር ጎል ኤዜ በጣም ነው የምትችለው። እናቴ ትሙት። ወይኔ ጉዴ ምን አይነት ጎል ነው! ኳሱ እንደዚህ ነው የዞረው። እግዚአብሔርን በጣም ነው የምትችለው። በጣም አሁን ይላችሁ በ3 ነጥብ አድርገናል። ቢቻል 2 ጎል ጊዮኬሬሽ ያን ኳስ ታባክናለ። ካውንተር ሄደን አንድ በስትክክል መስጠት ያን ኳስ ብትሰጠው 2 ጎል ገብቷላ። የጎል እድላችን ማስፋት ነበረብን። ግን በጣም ያበደ ጨዋታ ነው። 1-0 ፕሌይ ሬቲንግ አሁን ሰራላችኋለሁ የፈጠነ ማለት ነው። ይሄን ቪዲዮ ደግሞ ሪፖስት እያደረጋችሁት በጣም እንችላለን። በጣም ኤዜ ይችላል።